መሐመድ ሳላህን ከጋሬዝ ቤል ጋር እስቲ እናነጻጽራቸው። ሁለቱም በፍጥነት በግብ እና በትላልቅ ጨዋታዎች ላይ የሚታወቁ ኮከቦች ናቸው። ግን ማን ይበልጣል የሚለውን የእናንተንም እስቲ ቲክ እያደረጋችሁ እስቲ እንመልከት። በመጀመሪያ በፍጥነት ለኔ ሁለቱም አስፈሪ ናቸው። ግን ቤል በፒኩ በነበረው ዘመኑ ላይ ከፍተኛ ፍጥነትን ከኃይል ጋር አጣምሮ ይጫወት ነበር። ስለዚህ እዚህኛው ላይ ቤልን እኔ ቲክ አደርጋለሁ ማለት ነው። በአንድ ለአንድ ግንኙነት ደግሞ ቤል ከአንድ ተከላካይ ጋር ሲገናኝ በፍጥነት አልፎ ጎል ላይ መድረስ በጣም አደገኛ ነው። እዚህ ጋር አሁንም ቤል ፒክ አደርጋለሁ። ግብና አሲስት ላይ ስንመጣ ግን ሳላህ ይበልጣል። ሳላህ በየአመቱ ጎል ያስቆጥራል፣ አሲስትም ይሰጣል። ስለዚህ ይህንን ለብዙ አመታት አስቀጥሏል። እዚህ ላይ ሳላህ በትላልቅ ጨዋታዎች ላይ ግን ቤል የሚረሳ ሰው አይደለም። የቻምፒየንስ ሊግ የመጨረሻ ጨዋታዎች ላይ ያደረጋቸው ነገሮች ዛሬም ድረስ ይታወሳሉ። ስለዚህ እዚህ ጋር ቤልን ቲክ እናደርጋለን። ስለዚህ በፒክ ቤል እና በፒክ ሳላ ላይ ስናነጻጽር ትንሽ ፒክ ቤል ይበልጣል ማለት ነው። ግን የሙሉ ስራ ዘመን ኮንሲስተንሲ እና የግብና የአሲስትን ካየነው ሳላን ነው የምንመርጠው። እናንተስ ግን ማንን ትመርጣላችሁ?